بسم الله الرحمن الرحيم وصلى الله وسلم على نبينا محمد الأمين وعلى آله وصحبه والتابعين لهم بإحسان إلى يوم الدين أما بعد زاري بزيت دقيقة ما استوصف مفلقوا عند حديثنا حذيفة ابن اليمان انده تبعه رضي الله عنه وأرضاه. طبعا حديث إمام مسلم إن إمام أحمد وزقبت حديث لينه عند سو ወደ ሰዎች ወሬ ያመላለሳል ያቃጥራል ላሏቸው እንዲህ አሉ ሁዘይፋ ኢብኑ ሊማን ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋለሁ ላ የድኹሉል ጀነተ ነማም ወሬ አመላላሽ ጀነት አይገባም አሉ ነብዩ ዐለይሂ ሰላቱ ወሰላም። እዚህ ጋር ነሚማ የሚባለው ነገር ውድ የኢማን ወንድም እህቶቼ አባት እናቶቼ ወሬን አንድ ሰው የሚጠላውን ወይም ከአንድ ሰው ወስደን ወደ ሌላው ሰው ወሬን ማቀበል ነው። ይሄ የሚቀባበለው ወሬ መጀመሪያው ሰው የሚጠላው ቢነገርበት ወይም ሁለተኛው የሚጠላው ወይም ሌላ ሰውም የሚጠላው ቢሆን በሰዎች መካከል መቃቃርን መለያየትንና መበታተን ታስቦበት የሚደረግ የወሬ ቅብብሎች ነው። ይህ እንግዲህ ከባድ ቅጣት ነው የሚሆነው። ኢማሙ ነወዊ ዐለይሂ ረሕመቱላህ ሌሎችም አይማዎች እንደሚሉት ጠቀሜታ ካለው ይሄ ችግር አይኖረው። እንዴት ነው ጠቀሜታው? ለምሳሌ አንድ ሰው ስለሆነ ሰው ሊገለው አስቦ ክፋት ሊያደርስበት ያኛው እንዲጠነቀቅ ወይንም ደግሞ የበለጠ ጥቅም ከመደበቁ ይልቅ የበለጠ ጥቅም ካለው የዚህን ጊዜ ችግር የለውም። ግን ማወቅ ያለብን ምንድነው? አንድ ሰው የሆነ ወሬን ማመላለሱ ሰዎችን ለማጥፋት፣ ለማበላሸት፣ ለማቃቃርና ለመበታተን ለእሳት ከሚዳርጉት ከባባድ ወንጀሎች አንዱ መሆኑን ያሳየናል ነው። ይህ ማለት ዑለማዎች ሲያብራሩ እንደሚሉት ጀነት አይገባም ሲባል ቀድመው በግንባር ቀደምነት ቀድመው ጀነትን በማግኘት ከሚታደሉ ሰዎች አይሆንም ነው። በዚህ ወንጀሉ በዚህ ጥፋቱ መቀጣቱ የማይቀር መሆኑን የሚያስረዳ ነው። ይገመገማል፣ ይመረመራል፣ ይቀጣል፣ ከባድ እርምጃ ይወስዳል ነው። ስለዚህ ሰዎችን አስበነውም ይሁን ሳናስበው አውቅም ይሁን ሳናቅ ሰዎችን ከአንዱ ሰው ወደ ሌላ ሰው ወሬ በማመላለስ ሰዎችን ማቀያየም፣ ልብ ማሻከርና ለጥፋት መዳረግ የከፋ ወንጀል መሆኑን ማወቅ ይኖርብናል። አንድ ሰው የሆነ ወሬ ይዞ ወደኛ በሚመጣ ጊዜ ማድረግ የሚጠበቅብን ነገር አለ። አንደኛ እሱን መመለስ ነህይ ዐኒል ሙንከር ነው። ሙንከሩን ማውገዝ መቻል አለብን። እንደዚሁም ደግሞ እሱንም ማረም መቻል አለብን። ለእሳት ከሚዳረጉ ሰዎች እንዳይሆን ጥንቃቄ ማድረግ ይኖርብናል። ጀነት አይገባም ማለት እኮ በጣም ከባድ ነገር ነው ወንድም እህቶቼ። ጀነት አይገባም የሚባለው ቅጣት ጠንካራ ቅጣት መሆኑን መርሳትና መዘንጋት የለብንም። ወሬ ያልሆነ ወሬ በማመላለስ ስንት ሰው ተለያየ፣ ስንት ወዳጅ ከወዳጁ ጋር፣ ወንድም ከወንድሙ ጋር፣ ቤተሰብ ከቤተሰብ ጋር